ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንድና የተከበራችሁ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ደህና ነኝ። ያው አንዳንዴ በጠፋ አንዳንዴ ብቅ እላለሁ ማለት ነው እና እንዴት ናችሁ? እኔ ጋር አልሐምዱሊላህ ደህና ነኝ እላችኋለሁ ማለት ነው። ዛሬ ያው በአንድ አጀንዳ መጥቻለሁ ማለት ነው። እሱ ምንድነው በእኛ በመዳን ቅመሞች መዳን ኩሽና የምንሰራ ማለት ነው። አንድ ዛሬ የገጠመኝ ነገር አለ ላጋራችሁ ማለት ነው። በጣም የሚያሳዝን ነገር ማለት ነው። በጣም ነው እኔ ልቤን የተሰበረው፣ የምሬ ነው የምላችሁ ማለት ነው። አላ አይደለም በጣም ልብ ይሰብራል ማለት ነው። ወላሂ ለመናገር ራሱ እንትን ይላል ማለት ነው። በተለይ ኩሽና ላይ የምንሰራ ምግብ የምንሰራ እህቶች ተጠንቅቀን እንስራ ማለት ነው። የምሬ ነው የምላችሁ፣ ተጠንቅቀን እንስራ ማለት ነው። ዛሬ አንድ እህቴ እኔ በምሰራባቸው ፋሚሊዎች ነው የምሰራው ማለት ነው። እንደኔም ኢትዮጵያዊ ናት እና አንድ ቤት ውስጥ ሁለት ነው የሚሰሩት። ከዛ የምትሰራዋ ምግብ የምትሰራዋ ልጅ በላዋ ላይ የሞቀ ውሃ ይደፋበታል ማለት ነው። እና ወላይ ከምነግራችሁ በላይ የተደፋባት ቦታ በጣም አላ አይደለም በጣም መጥፎ ቦታ ነው የተደፋባት ማለት ነው። እና ይሄ የማጋራችሁ እንድትጠነቀቁ ማለት ነው። ወላሂ በጣም ነው ልብ የሚነካው ማለት ነው። ከዛ እቺ ልጅ በላይ ውሃ ይደፋና አንድ ሳምንት ትቆያለች እዛ ማለት ነው። ከዛ ውሃ እንትን ሐኪም ቤት ይወስዷታል። ሲወስዷታም አንድ ያኔ የሚጠቅማት ነገር ያደረጉላት ነገር የለም። እቺ ልጅ በሳምንት በኋላ ወደ ቢሮ ይመልሷታል፣ ሳያሳክሟት ምንም ሳያረጉላት ማለት ነው። ከዛ አንደኛዋ ልጅ ያችኛዋ ስትሄድ የአንድ ሀገር ልጆች ናቸው፣ ሁለቱም ኦሮሞ ናቸው። እንዳታይ እኛ ጋር ያመጣዋታል፣ ያኔ ያልታመመችው ማለት ነው። እኛ ጋር ያመጣዋትና እኔ ጋር ደግሞ የምንሰራው ሁለት ነን። አንዷ ደግሞ እነሱ ቤት ሄዳለች ማለት ነው፣ ከኔ ጋር የምትሰራው ማለት ነው። ከዛ እንዴ እከሌ ለምንድን ነው በጠዋት የመጣሽው? እኔ እንጃ ስራ ጨርሼ አጥቼ ጽዳት ጨርሼ ከዛ እኔ መኪና ላይ ተሰቀይ አለችኝ መዳሜ። ከዛ ወዲያው እዚህ ቤት መጣሁ፣ እናንተ ጋር መጣሁ። ለምን እንዳመጣችኝ አላውቅም አለች። ከዛ እኔ አናግሪያት ምን ብያት ቁጭ በይ ብያት ሻይ አፍልጬ ሰጠዋት። ከዛ ለምንድን ነው መጣሽው አልኳት። እንዴ ልብስ ስሻል እንዴ አልኳት። ችግር አለ አልኳት። ስላት ምንም ነገር አልያዝኩም ብቻ ነው መኪና ውስጥ ምንም ያለችኝ ነገር የለም መዳሜ ያለችኝ። ከዛ በኋላ ያችኛዋ እንዲህ አለች፣ ወይ መዳም እኮ ከትናንትና ወዳ ያንቺ መዳም እኮ እንዲህ ብላ ነበር። ያችኛዋ ደግሞ እንግሊዝኛ የምታወራው የሌላ ሀገር ዜጋ ናት፣ ከኔ ጋር የምትሰራው ማለት ነው። ከዛ እንዲህ ብላ ነበር አለችን ለሶስታችንም ማለት ነው። ስትለን እቺ ልጅ በጣም ስቅስቅ ብላ አለቀሰች። እኔ ነገርኳት፣ ያችኛዋ እንትን አትልም። ከዛ አንቺ እንደዛ ብላለች እኮ እንዴት ታውቂያለሽ እንዴ እንደምትሄድ አልኳት። አራ አላቅም አለች። ከዛ እኔ ቶሎ በይ ሪካርድ አድርግላት አልኳት። ወዲያውም ዋይፋይ ስልኳ ላይ አሰጠኋት። ደዊ እንዲ ልትወስድሽ ነው ተዘጋ። ከዛ በኋላ ችልክ ስቅስቅ ብላ ስታለቅስ ለምንድን ነው የምታለቅሽው እህቴ አልኳት። ስላት እሷ እኮ መራመድ አትችልም አለችኝ። ለምን አልኳት። ላይዋ ላይ ውሃ ተደፍተዋል እና መራመድ አትችልም። እኔ ራሱ አዳግፌ ነው ሽንት ቤት መውስዳት አለችኝ። ወላሂ እኔ ራሱ ከሷ ጋር ተጠውኔ በቃ ወላሂ በቃ መቋቋም አቅተኝ ማለት ነው። ገብቷቸዋል አይደለም? አረቦቹም ለካ ሙሉ ጤንነት ሲኖረን ነው የሚወዱን። ራሳችን ያኔ የሆነ ትንሽ ነገር እንትን ሲልን አይወዱንም። እኔ ከዛ በኋላ እንዳትሄጂ በያት በቃ እነሱ ቤት ነች የተቃጠልሽው፣ ለምንድን ነው ቢሮ የምትሄጂው? በይ እንትን በይ አናግሪያት አልኳት። ስላት አንቺ ልጅ ወላሂ በቃ አይደለም በቃ ትሄዳለች ወደ ቢሮ ሊወስዷት ነው እንዳለቻት ያችኛው በቃ እሷ ራሱ በእንባ ነው የታጠበችው ማለት ነው።
እና ይሄ ለምንድን ነው ያመጣሁላችሁ እህቶቼ? ኩሽና የምንሰራ እንጠንቀቅ። እኛ ስንታመም አረቦች አይወዱንም። እኛም ይወዱን ጉልበታችን ነው እንጂ እኛን አይወዱንም ማለት ነው። ጉልበታችን ላይ አንድ ትንሽ የቀነሰ ነገር ካለ አያሰሩንም። የምሬ ነው የምላችሁ ማለት ነው። በአሁኑ ሰዓት ለነገሩ አይደለም አረቦች ቤተሰቡም ጀምረዋል እኮ። የምሬ ነው የምላችሁ። እኔ በመዳም በአረብ ሀገር ሴቶች የምትበሉ ወንዶች ወላሂ እጃችሁ እኔ እንጃ በቃ ሰውነታችሁ ይክዳችሁ ነው የምለው ማለት ነው። ሰውነታችሁ ይክዳችሁ ነው የምለው። በአረብ ሀገር ሴት የምትበላ ወንድ ወይም ደግሞ እናትም ትሁን አባትም ይሁን አባት ግን እናትና አባት ያኔ እነሱ ናቸው ይሄ አካል ደረጃ ያደረሱን ማለት ነው። ግን ቢሆንም አላቅም ወላሂ በጣም ነው የሚያሳዝን ማለት ነው። የምሬ ነው የምላችሁ። በጣም ነው እኔ ልቤን የተነካው ማለት ነው። እቺ ልጅ ማለት ነው አሁን እኮ ወደ ቢሮ ብትሄድ ራሱ ቢሮ ምንም አያረግላትም። ቢሮ ምንም አያረግላትም። ወይም አንድ 15 አስተማማታል። ከዛ ወደ ሀገርሽ የፈረደባት እናትና አባት ወደ ሀገር ትላካለች ማለት ነው። በጣም መጥፎ ቦታ ነው የተደፋባት ማለት ነው። ቪዲዮ ላይ ሳየው በጣም ነው ወላሂ ያመመኝ ማለት ነው። ልቤን የተሰበረው በጣም ነው ልቤን ያመመኝ ማለት ነው። እና ተጠንቀቁ ነው የምለው ማለት ነው። ያው ሀገርን ቤት ብንገባ ራሱ የሚፈልገን የለም። የምር ያኔ እንደዛ የሆነ ቦታችን ታሙ ብንገባ ራሱ የሚፈልገን የለም። ስለዚህ ራሳችንን እንጠንቀቅ። ራሳችንን በተቻለን አቅም እንጠንቀቅ። በቃ እኔ ይሄ ባይ ነኝ ማለት ነው። ከዛም ደግሞ አላህ ይጠብቀን። ወላሂ አላህ ይጠብቀናል ኢንሻአላህ ቢዝኒላህ ማለት ነው። እና ይሄ እላችኋለሁ። ሌላ ነገር ምንም የምጨምረው ነገር የለም። የምር በቃ እንትን ያየሁት ነገር ለእናንተም ላጋራችሁ ብዬ ነው ያመጣሁት ማለት ነው። ያው አንድ አዳምጣ ወይም ልትማርበት ትችላለች ብዬ ነው ይሄ ነገር ያመጣሁት ማለት ነው። እና እንደዛ እላችኋለሁ ውዶቼ፣ በጣም ወዳችኋለሁ። አላህ ይጠብቅልኝ። ያው እንደተለመደ ሰብስክራይብ ማድረጋችሁ እንዳረሱት፣ ላይክ ማድረጋችሁን እንዳረሱት። ያው ከረሳችሁን ብዬ ነው ማለት ነው ማስታወሳችሁ። መቼም እንደማትረሱኝ እርግጠኛ ነኝ ማለት ነው። ያው ሁላችንም አላህ ይጠብቀን፣ ሀገራችንን ሰላም ያርግልን። ኢትዮጵያ አላህ ይበርካት፣ ስደት ደግሞ ይብቃችሁ ይበለን። ያው ዛሬ እንዴ እማማ ሆንኩ እንዴ እና እንደዛ እላችኋለሁ ውዶቼ። በቀጣይ ቪዲዮ ኢንሻአላህ እንገናኛለን። አላህ የዛ ሰው ይበለን። ሰላም አለይኩም ወራህመቱላሂ ወበረካቱ። የኔ ስደተኛ፣ አንቺ ስደተኛ ያለሽ ከሰው ሀገር ጠንካራ ሁኝልኝ፣ ያልፋል ሁሉ ነገር። ዛሬ ቢከብድሽም እንዲህ ቢጨንቅሽ አንቺ ጠንካራ ነሽ፣ ማለፍ ትችያለሽ። ሰውነትሽ ቢዝል ልብሽ ጠንካራ ነው፣ ነገን ሐሳቢ ህልሙን ጠባቂ ነው። የሰው ቤት ስራ ዛሬ ቢያንገላታሽ፣ ስድብና እንግልት ሁሉንም ችለሽ፣ ሲርብሽ ሲጠማሽ ወገብሽን አስረሽ፣ የባህር ማዶ ናፍቆት ቢያስቸግርሽ፣ ሁሉንም መለፊው አንቺ ጠንካራ ነሽ፣ የልፋትሽ ውጤት እንዲሳካ ህልምሽ። የሰዎቹ ጩኸት ራስ ቢያሳምምም በጸጥታ መሃል መቻል ነው ሁሉንም። አትርሽ እህቴ አንቺ ጠንካራ ነሽ፣ ለዓላማ እኮ ነው የወጣሽ ከሀገርሽ። አካልሽ ይበርታ ልብሽም ይጠንክር፣ አይኖርም ዘላለም መከራ ካንቺ ጋር። ስደት ቢያስከፋም ለመኖር ቢያስቸግር፣ ደግሞም በስደት ላይ ያስተምራል መጠንከር። ምንም ነገር ይምጣ ምንም አይበግረን።